ሰላም ቤተሰብ እንዴት ናችሁ? የጎፖን ህግና ደንብ ነገራችሁ ብዙዎቻችሁ እንዴት ነው አሰራሩ ምናምን እያላችሁ እየጠየቃችሁኝ ስለሆነ ነው። ያው ለብዙ ሰው ሪከርድ እያደረጉ ማስረዳት ትንሽ ይከብዳልና ቪዲዮ ከሆነ ግን ሊንኩን ብቻ ሼር አደርግላችኋለሁ። ባጭሩ ተገርዳላችሁ ብዬ ስላሰብኩ ነው ማለት ነው። አሰራሩ ምን መሰላችሁ? መጀመሪያ ስትገቡ የዩቲዩብ ስማችሁን ትጽፋላችሁ። ከዛ የዩቲዩብ ስማችሁን ስትጽፉ እኛ በስማችሁ መሰረት ኮድ እንሰጣችኋለን። ኮዱ ለምንድን ነው የሚጠቅመው ካላችሁ የሰራና ያልሰራውን ሰው ለይተን የምናውቅበት ነው። የሰራ ይሰራበታል፣ ያልሰራው ደግሞ አይሰራበትም ማለት ነው። ለዛ ነው እና አንድ ሰው አንድ ሊንክ ይልካል፣ ኮዱን ጽፎ ሊንኩን ይልካል። የግሩፑ ሰው ደግሞ የዛ የሰውን ሊንክ ተጭኖ ሄዶ ዩቲዩብ ላይ 10 ደቂቃ አጫውቶ ሰብስክራይብ፣ ላይክ፣ ኮሜንት የቻለውን ያህል ጽፎ ስንት ደቂቃ እንዳጫወተና ላይክ እንዳደረገና ሰብስክራይብ እንዳደረገ አንድ ስክሪንሻት ማንሳት ግድ ይላል። ከ10 ደቂቃ በታች ከሆነ እስከ መጨረሻው ማየት ግድ ነው ማለት ነው። ኮሜንት እንደነገርኳችሁ የቻናችሁትን አንድ መስመር ሆነ ሁለት መስመር ትጽፋላችሁ። ስክሪንሻት ግን ኮሜንቱን አታነሱትም፣ ምክንያቱም እንዳይበዛ። የአምስት ሰው ሊንክ ከተለቀቀ 5 ስክሪንሻት አንስታችሁ ኮዳችሁን ጽፋችሁ በስክሪንሻት ግሩፕ ላይ ኮዳችሁን ጽፋችሁ የሰራችሁትን ስክሪንሻት እያንዳንዱ አድርጋችሁ ታስረክባላችሁ ማለት ነው። እኛ ደግሞ የሰራና ያልሰራውን ለይተን የሰራውን ሊንክ እንለቃለን፣ ያልሰራውን ደግሞ ሊንካቸውን አንቀበልም፣ አይሰራራቸውም ማለት ነው። እና እንደዛ ነው እንተው ማለት ነው። ስራው በዋናው አካውንት ብቻ ነው። ይሄ ፌክ አካውንት ምናምን አይሰራም። በቃ በዋናው ቻናላችን በዋናው አካውንታችን ብቻ ነው የምንደማመረውም የምናጫውተውም። ፌክ በፍጹም አንጠቀምም ማለት ነው። ይሄን ይመስላል። ይገባችኋል ብዬ አስባለሁኝ። ያብራራሁት ይመስለኛል መሰለኝ እንግዲህ ከገባችሁ ማለት ነው። እና ይሄን ይመስላል። አብዛኞቻችሁ የኔ ቢጤ ገና ጀማሪዎች ናችሁና ማለት አንዳንዶቻችሁ ራሱ ቪዲዮ እንኳን የላችሁም ገና ናችሁ በጣም ማለት ነው። እና ዩቲዩብ ደግሞ እንደሚታወቀው 1000 ሰብስክራይብ እና 4000 ሰዓት ይፈልጋል ማለት ነው። ስለዚህ ግሩፑ ለኛ ያግዘናል፣ ለሰብስክራይብም ሆነ ለሰዓት ያግዘናል ማለት ነው። በታማኝነት ከሰራን በታማኝነት ካጫወትን ያግዘናል። ያው በትርፍ ጊዜያችን ያው በመዳም ቤት በመዳም ዋይፋይ በትርፍ ጊዜያችን ብንሰራ ችግር የለውም፣ አይጎዳንም፣ ይጠቅመናል እንጂ አይጎዳንም ማለት ነው። ምክንያቱም እንደ ትርፍ ስራ ነው እንጂ ስራዬ ብለን አይደለም የዩቲዩብ ስራን የያዝነው። ዝም ብለን ቲክቶክ ላይ ባሌ ዝግባ ባይባል ነገር እንትናችንን ጊዜያችንን ከምናቃጥል ዩቲዩብ ብንሞክር በእርግጥ ይሻላል ማለት ነው። ይጠቅመናል፣ የሆነ ሰዓት ነው የሆነ ጊዜ ነው ይጠቅመናል። እና ኢንሻአላህ ደግሞ ቻናላችንን ማሳደግ እንችላለን እኛ ከሰራን። የስራ ፍላጎቱ ካለን የማያድግበት ምክንያት ምንም የለውም። እና ያው ይሄንላችሁ ነው፣ አላብዛባችሁ፣ አላንዛዛባችሁ እና ሁላችሁም በታማኝነት ስሩ ነው ማለት ያህል ነው። ሀባይብ ቪዲዮ ያለቀቃችሁ ደግሞ ቪዲዮ ልቀቁ፣ ስሩ። የሰው ቪዲዮ ደግሞ አትጫኑ፣ በራሳችሁ ስሩ። የሰው ቪዲዮ የሰው ነው፣ ምንም አያደርግላችሁም። የሆነ ሰዓት ላይ ቻናላችሁን ያዘጋዋን ያበላሸዋል። ኮፒራይት የሚባል ነገር አለ፣ እስከ መዘጋት ድረስ ሁላ ያደርሳልና የራሳችሁን ስራ ስሩ ነው ማለት ያህል ነው ሀባይብ ውድ እህቶቼ ማለት ነው። ያው አብዛኞቻችሁ ሴቶች ናችሁ፣ ወንድ እንኳን አላየሁም ግሩፑ ላይ እስካሁን ድረስ ማለት ነውና ያው አብሽው እነ መሪማዎች ማለት ነው። ለማንኛውም ያው ይሄን ይመስላል። አላንዛዛባችሁ።
በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ደስ ይበልልኝ።